እና እንደዛው እንኩላቸዋለሁ። ግን እኔ ገረመኝ ግን በአጥር ዘለህ ስገባ እንዴት ጥብቆቹ ዝም አሉክ? አላዩኝም እባክህ። አንድ ቀን ግን እንዳትሰበር። እንዴ መሰበር ስትል ሰኒ ትዛለች እንዴት ሆነ ይሆን? እንዴም ችግር ያለው ታዲያ ምግብ ሰርታ ሄደች ካታረጋት ምግብ ትችላለህ እንዴ መስራት? ያ በመጠኑ አንተስ? እኔ ጥሩ ተመጋቢ ነኝ። ሰኒ በወንድ በርሽ ማናት እቺ ሰኒ? ቆይ ቅድም ጽናትም ሰኒ ስትል ሰማሁ። አይ ሰሞኑን ሀሳብ ላይ ሆና ነው እንጂ ገና ስትገባ ታገኛት ነበር። ጨጓራ ለመላት ተዘጋጅ። እኔን ለምን ትልጠኛለች? ሚስቴ አይደለች እንዴ? ምን ማለት ነው? ያገባ ማሲላ ታየ። እስኪ መጀመሪያ አመት ይሙላ። በአመትህ ጸጉር ይሸሻል፣ ከዛ ጨጓራ፣ ከዛ ደም ግፊት፣ ከዛ ስኳር፣ በስተመጨረሻ ይደፉሃል። አረ እንደዚህ ያልክኛ ያላገባነውን ተስፋ ታስቆርጠን። የምሬን ነው። ሚስት ማግባት ያለብህ ዓለም በቃኝ ስትል። አንተ ጽናቴ እንዳትሰማ። ለካ አንተ አለ። እኔ እኮ እረሳለሁ። አንተማ ብዙ ነገር ነው የምትረሳው። ህይወቴ ውስጥ የተፈጠረውን እያንዳንዱን ነገር ባስታውስ አሁን አውቋበድ ሳይሆን የእሳትና የነቀለ ሰው ሆን ነበረ። እንዴት እንደዛ አልክ? ቆይ እዚህ ቤት ቡና ምናምን የለም እንዴ? በባዶ ወደ ቡና አልጠጣ ነው ወይስ ከዚህ ሰዓት በፊት ምግብ በልተህ ነው? እኔ አልበላውም። ስማቸውም አልጠቅሳቸው ግን በልተዋል። እነሱን ተዋቸው። ሰሞኑን እንቅልፍ የላቸውም መሰለኝ ሲያወሩ ነው የሚያድሩት። ተወኝ እስኪ ለዚህ ግን እንዴት አልከሰልኩ። ሶፍት ደስታ አንተ አለ እኔ የለኝም። እና የምን ሶፍት ነው? እድር ካለ አስገባና 3 ቀን አዘን ተቀመጥ። አያልቅበት። በቃ ቡና ላስፈላልህ። እሺ ካልክ ሰማ። አሁን ተመልከት። እኔ ዴሊቨሪ ቡና ባዝ ማለት ነው እነሱ ከሚያፈሉት ቀድሞ ይመጣል። እንዴት ኪችን ገብቶ አይናኗን ሰዓት እሷም አይናኑን ስታይ ለምን እንደደረሱ እኛን ሁሉ ይድረሱናል። ታውቃለህ? እሱ ስለትን ነው ለነገሩ ራሱ እያሰብኩት ነበር። እሱ እንዲያልኩ እኮ በቃ አንቺ ተረጋጊ። ይኸውልሽ ሙሩጌ አሁን በብርጭቆ አይደለም ከሀይቅ በጎማ ብታጠጪኝ ራሱ አልረጋጋም። ይቅርታ ሰዲ፣ ምንም አማራጭ አልሰጠሽኝ። አንቺ ሳቂሽ፣ እኔ ያለቅሳለሁ እዚሁ። ይሄን ጉዴ ድሮም እኮ ነግሬሽ ነበር ሀብታሙ ጠላትሽ እንደሆነ። ሀብታሙ ምን አደረገኝ? አፌ ነው እንጂ እንደው ያፎ ለምታ ያስጠላል። የእግር ይሻላል እንዴ? አዎ እግርሽንማ እኮ ክብረ ማዳነሽ። ምሩ አሁን እኮ አይቀደድም። አለቃዬን እኮ ነው አለቃ ቡርጭ አልኩት። ወይ ቅሌት! የመጀመሪያ ሰውን አክብራ የሰደበች ሴት። እንዴት አለቃ ብለሽ አክብረሽ ቦርጭ ብለሽ አቀለልሽው እኮ። ምን ላርግ ብለሽ ነው? ስንት አመት ለፈው እኔና ደሞዝ ያናርግም፣ እሱ ግን ቦርጩና ሀብቱ ያድርጉለታል። እሻው ምን አልሽው? እኔማ ቆጮ ልገዛ ገበያ ነበርኩ። ቆጮ ለማለት ብዬ ነው ቦርጩ ያልኩት አልኩት። የቸገረው እርጉዝ ያገባል አሉ። ኧረ እኔማ ከነ ልጆቹ ነው ቅሌቴን ያገባሁት። እና ተባረርሽ? እኔ ምን አውቄ፣ ፊትሽ እንዳላየው ነው ያለኝ። እና ምን ልታደርጊ ነው? ወይ ተሽፋፍኝ እሄዳለሁ። በአደባባይ ገልጦ እንዳይሰድብሽ። እንደሱ አድርጎ ከማረኝ ትልቅ ነገር ነው። የአንድ ታሪክ እኮ አሪፍ ኮሜዲ ፊልም ይወጣዋል። ሰኒና ቅሌቶቿ የሚል ነዋ። አንቺ አሁን እንደዚህ ከዛቅሽብኝ ጽናትማ በቃ ተንፈራፍራ ነው የምስቅብኝ። ሰኒ ምንድነው ቤቱን አያየው ለደረጃ ያስመሰሉት? መቼም ይሄ የዛ የቅዱስ ስራ ነው እንጂ ክብሮምና ኪራስ እንደዚህ ያደርጉ። አባቴ ደወለ። ሄሎ አባ። እንዴ አባቴ ደህና ዋልሽ ነው ደህና አደርሽ? አባ እንደዛማ አትበል። እና አባቴ እንዴት ነህ አለኝ። ካወራን 2 ቀን አለፈና። እንዴ አባ ቢይዝስ? አንተን በምንም እንደማልተካ ታውቃለህ።
አባ ወደ አዲስ አበባ ነው እንዴ? አባ ኪራን እያወቅከው? ግን አባቴን አለኝ። አሁን ባለኝ ነገር ሳልሳቀቅ አስተናግድሃለሁ። እሺ በቃ አባ እደውልልሃለሁ። አረ ምሩ እንሂድ። የጽናት አባት እኮ ከኛ ቀድሞ ሊመጡ ነው። መጣሁ። ፊቴ ልታጠብ ብዬ እኮ ነው። ምንድን ነው 1000 ዓመት የምትፈጂው? በዛም እኮ ቤት ላስተካከል ብዬ ነው። አዎ በእናትሽ ይሄኔ እኮ ጽ በደስታ ብዛት ምንም ሳሰራ ነው የምጠብቀን። እንዴ አሁን ጽ ጠፍታሽ ነው? እሷ እኮ ስደነግጥና ስፈራ በመሰላል ወጣ ሰማይን ካለለወልኩ ትላለች። ደግሞ ስትደሰት ለመሬት ተሳሳለች መሰለኝ። እዛው ደርቃ ነው መቀረው። እነግርሻለሁ። እሺ ለመንገሩም እኮ መሄድ አለብን። ወይዘሪቱ ማለቴ ወይዘሮ የምር ግን በጣም ደስ ብሎኛል። በህይወቴ ለመጀመሪያ ጊዜ ባለኝ ነገር ሳልሳቀቅ አባቴ ልቀበለው ነው። ወይ እንደዚህ ደስ ስላለሽ እኔም በጣም ደስ ብሎኛል። ምንድን ነው የደስታ መግለጫውን ለግል ማድረግ? ደስ ስላለሽ ደስ ብሎናል። እሺ ደስ ብሎናል። እሺ ሰኒ ግን ምን ሆነሽ ነው? ልክ እኮ አይደለሽ። በቀኛው ላይም ብዬው በግራው ላይ። እንዴት ማለት? ኧረ ተውኝ ያለ ዘፋኙ። እስቲ ተይኝ እናቴ። የውርደት ካባን እንደ ክብር ካባን የተጎናጸፍኩት። እንዴ ምን ሆነሽ ነው? ምሩ ምን ሆና ነው? ከራሷ አንደበት ብትሰሚ ይሻላል። ሰኒ የሆንሽውን ንገሪኝ። በጠዋት አለቄን አለቃ ቡርጮ ብዬ ጠራሁት። ቆይ አለቃዬን ነው ያልሽው? ማውሲ እና እኔ አልተዋረድኩኝም? ካባ አልደረብኩኝም? እንደዚህማ ከሆነ ዘውድም ደፍተሻል። አረ ዘውዱ ቀርቶ እኔም ቢደፋኝ ይሻለኝ ነበር። አረ በስመ አብ በይ አንቺ። እስኪ ተይኝ። ኖሬም ውርደቱን የተረፈኝ ቦርጭ ብዬሽ ነበር እኮ ጽናት እንደምትስቂብኝ። እውነት ሰኒ አለቃሽ አንቺ ፊት ይጮህብሻል እንጂ ከሄድሽ በኋላ ይስቅብሻል። ያ ሳቁ። በእኔ ህይወት ተፍታቱ ምን አለባችሁ? ቆይ ለስራ እንደ መጣ ነው። ወደ ስራ እንሂድ እንጂ። እዛኛው ስራሽ ላይ እንደዚህ ብትሆኝ ምን ነው? የራሳችሁ ጉዳይ። የሰደብኩት ሰውዬ ራሱ እንደናንተ አላሳቀብኝም። ቆይ እንደዛ ለማለት ምን አነሳሳት? የመጀመሪያው ያለቃዋ ቦርጫ አድጎ አድጎ ጠረጴዛ መግፋቱ ሲሆን፣ ሁለተኛው ደግሞ በእንቅልፍ ልቧ ስልክ ማውራቷ ነው። ኧረ እስኪ አሁን ነገ ምን እንደሚለኝ ሄጄ እሰማለሁ። ደግሞ ነገ ማርፍጃለሽ። ኧረ እኔ ቁጭ ብዬ ባደረሷ ለማርፈድ አልችልም። ለማንኛውም እሺ አሁን ኪችን ነው ያለነው። ዛሬ ማማን ይስቀናል። ሰኒም ሀዘናዊ መግለጫ ላይ ናት። በሉ ተነሱ። ነይ በይ። መጣሁ። የት ሄዶ ነው አሁን በዚህ ቅስመት? ወይ ቅዱስ ሄድ የሆነ ልጅ እቃውን እንደ ጫነ ይዞት ሄዶ ነው። ይሻላል እናታችሁ። ሄሎ የት ሄደ ነው? እንዴ እቃውን እንደ ጫንክ ነው ቡና ልጠጣ ሄድከው? የምን የቡና ሰዓት ነው የሚያልፍበት? ሲጀመር ቤት እየተፈላ እንዴ ቡና? እሺ በቃ ጠጣና ቶሎ ነው። እሺ ሼብጁን ተባረኪ ልጄ፣ ጤናውን ያድልሽ። ያሰብሽው ሀሳብ የወጠንሽው ውጥን የተሳካ ይሁን። እጅሽን ከቁርጥማት ያድነው። የወለድሽው ልጅ ይጥቀምሽ። ልጄ ተባረኪልኝ። እኔ ባጎደልኩት መድኃኒዓለም ይሙላበት።
እንግዲህ ጋሼ ቡና ይወዶታል ብዬ ነው የማፈላው። አሁን እንዳንቺ ረጋ ያለ የጣፈጠ ቡና ነው። አይ አባ በቃ በቡና ምሩ በለጠችኝ አይደል እንዴ? ሁሉንም እኔ ልብለጥማ ማለት ስግብግብነትና ራስ ወዳድነትም ነው። ኧረ ጽናት እንደዚህ አይነት ባህሪ የላትም። አዎ ልጄ እኔን አሳፍራኝ አታውቅም። ይልቅ ልጆቹን የት ቀሩ? ውስጥ ናቸው አባ። የስራ ስልክ ይዘው ነው ልጥራቸው? አይ ታያቸው። ይልቅ እኔ ስለሞቀኝ ልብስ ለመቀየር ብዬ ነው። ኪራን ያስቀመጠል ልጠይቀውና ላምጣ። እሺ እኔ እሺ እኔ እሺ በቃ ጋሼ እኔም አንድ እጅ አላምጣ። እሺ አንተ ሳቅ ምን አለብህ? አንተ ልጅ እኮ የጋሼን ዕቃ ይዞ ነው የጠፋው። እሺም በዚህ ቅጽበት የት ሄደ ይባላል? እሱማ ቡና ልጠጣ ነው የሚለው። ታዲያ ቡና ልጠጣ ከሆነ እዛ ቅያሱ ጋር ነው የሚሆን። አትዘዘኝ ልረፍበት በእናትህ። ወይ ናሆማ እሱ በፔርሙዝ የሚያዞሩት ጋር ነው የሚጠጣው። ደግሞ ለምን? ምን አውቃለሁ። እነሱ ለትርፍ ሳይሆን ራሳቸውን ለማስተዳደር ነው የሚሸጡት። እኔ ደግሞ ለትርፍ ለተቋቋሙ ካፌዎች ገቢ አልሆነም ነው የሚለው። የምርህን ነው? ልጁ እኮ ንቅል ነው። አይማ ጤነኛ አይደለም። ግን ይኸውልህ እብድ ሰዎች መካከል ነው ጤነኛውን አስተሳሰብ የሚገኙ ይባላል አንዳንዴ። እሱ የፈለገውን ይሁን ብቻ። አሁን የጋሼን ዕቃና ጤፉን በሰላም ያምጣልኝ። በተለይ የጋሼን ልብስ እንደው በመጀመሪያ በመጡ ቀን እንደዚህ ጉድ ትሆናለህ። ይበል ሲያንስ። እስኪ አንተ ደግሞ ንዴቴ ላይ ያደሳታቸው። ተበረድክ። ወይ አቤት። ምን ወይ የጋሼ ልብስ እንዴ ይዘው መጥተዋል እንዴ? ምን ማለት ነው? አንተ አይደለ እንዴ ተቀበልከው? ለካ እኔ ነኝ። የሆነ ነገር እያወራችሁ ነበር መሰለኝ። ለማንኛውም ልብሱ የት ነው? ምን ያስቃል? ኧረ ምንም የሆነ ነገር ትዝ ብሎኝ ነው። ለምን ምግብ አታቀርቢም? ኧረ እስኪ በእናትህ የበላነው ምግብ ሽታው እንኳን ይጥፋ እስኪ ከእጃችን ላይ። አንተ ልጅ ግን ደህና ነህ? አይ አይደለም ጽዬ። ምን ነው? አዎ እባክሽ ያ ቅዱስ ተብዬልሽ እቃውን ሳይወርድ መኪናውን ይዞ ጣሶ። እኔ እኮ ጣሶ ሲል ኢየሱስም ነበር የመሰለኝ። ግን ይመጣል አይደል? ማምጣትማ ይመጣል። ግን ጋሼን የሆነ ነገር ባያቸውሽ። እሺ በቃ ሳሎኑን እንጠብቃቸዋለን። ልጄ በቃ አንቺ እኛ እንመጣለን። እንዳትቆዩሽ። አይኪራ የብረት መዝጊያ ሆናለሁ ብለህ የእንጨት ራሱ መሆን አቃታ። አንተ ላናደው ብለህ ነው እንደመጣው ያስጠላ በእናትህ። ና ምን ነው አንቺ ብትደብቂኝ ምን ያውቂው ነበር? አባ ታዲያ ካወቅህ ግን ለምን አለበት? እንዴት ብዬ ልንገርሽ ልጄ? ከአንቺ ይምጣ ብዬ ችዬ ዝም አልኩኝ። ይቅርታ እሺ አባቴ እንደዛ ስላደረግኩ። አይ ልጄ ይቅርታ መጠየቅ የሚገባኝማ እኔ ነበርኩ። ሁሉ ነገር እኔ ቢሳካልኝ ኖሮ አንቺም ወደ ስደት ባልሽ ነበር። እንዴ አባ እንደዛ አትበል እንጂ። ጋሼ እርስዎ እኔ ከማውቃቸው ሁሉ ምርጡ አባት ነት። ለልጆት ያሉት ክብርና ፍቅር፣ የእውነት ልጆት ላይ ያሉት እምነት ማንኛውም ልጅ ሊመኘው የሚችለው አይነት። አዎ ጋሼ ልክ ነው። ጽናትን ስናያት ምን ያህል በስነ ስርዓት እንዳደገች ታስታውቃለች። ጋሼ ይህንን እድል ያላገኘን ተገፍተን ከእናታችን ጋር ያደግን ብዙዎች ነን። ጽናት ደግሞ በጣም እድለኛ ነች። እንዳታስለቅሱ ልጆች። አባቴ አንተ ዓለም ላይ ካሉ አባቶች በሙሉ የሙገሳ ፕሮግራም ላይ ደረስኩ መሰለኝ። አንተ ዛሬም ደገምኩ ዘላ ቀደም ኮኮስ ሰጠኛል። ምንድነው አንተ ማገዶ የምትፈጀው? እቃውን እያለ ነው። እሱን አስገብቻለሁ። ምንም አይ እንዲሁ ነው። ባይሆን ቡናው ስንተኛ ነው? 3ኛ። እሺ ድሮም ነጋዴ እንደሆን ካውቀዋለሁኝ። ከጀበና በስትሮም ቢሆን ስጭኝሽ። የቡና አፍቃሪ ነህ? አዎ ጋሼ፣ እሱ እያረረ እኛን ነቃ ደንገጥ ያደርገናል። ለቡናው እያዘንክ ባልሆነ አይደለም ለቡና ለእንጀራ ራሱ አዝናለሁ። ምን ስለምን በለው ነው? አይደለም የሀገር አይን ተሸክሞ ማን እንደሚበላው አለማየቱ ያሳስበኛል። ማን አቋበድ ምሩ፣ ለምን ለዚህ ልጅ ቡና አሰጭልኝ?
አይ ተፈጥሮ ትገርማለች። እንዴት? እኛ ያላየነውን ነገር ሌሎች ሲነግሩን አውቋበድ እያለን እንናገራቸዋለን። አይ ጋሼ፣ እነዚህ የማይገባቸው ትውልድ ምን አለ በእናንተ ዘመን ተፈጥሬ ቢሆን። እሺ ቅኔው ይፈታልና። ፍታላቸዋ። እንዲህ አይሆንም ጋሼ፣ እርስዎ እያሉ በእኔ ማስተማር አያምረው። አባቴ አንተ ንገረን። ለዓይናችን ቅርብ ቅንድባችን ነው። የሩቁን ሲያይ የቅርባችንን ቅንድባችንን አያይም። እንዴት? እኔ ማገዶ ከፈጀው አንተ ነዳጅ ትበላለህ ማለት ነው። ጋሼ ለማለት የፈለገው የፈለገ ተጠራጣሪ ብትሆኑ ዙሪያችሁን ካላያችሁ መጠቃታችሁ አይቀርም ነው። አይናችሁ ከሩቅ ያለውን ጠላት እንደሚያይ ሁሉ አጠገባችሁ ያለውን ወዳጅ እዩ ነው። ልክ እንጀራ በጋጋሪው እንደሚበላው ማለት ነው። አቤት ጭንቅላት አለ እኮ። እውቀታችንን ስናወጣ አውቋብድ እያላችሁ ተቸገርን እንጂ ጀመረ። በቃ አሁን አንችልም እንጀራና ባሉ ልጆች እኔ ደክሞኛል፣ ትንሽ ትረፍ። እሺ ቅዱስ እና በስኳር ነገር ከመርዝ ውጭ ምንም ይመችኝ እና ይላል። ወሰራቴ ያማል። አዎ አይጥ ልታመልጠኝ ስትል እንዴት እንደሚያምን ብታይ። እና ከታመምክ የእንስሳት ሐኪም ቤት ምናምን ሄደህ ታየዋ። ዛሬ ደግሞ እንዲህ እያልሽ አንገትሽን ቀጭተሽው ነበር። ገና አንተ እያለህ እጄ ይቀጫል፣ እግሬ ይቀጫል፣ አይኔ ይቀጫል፣ ልጅነቴ ይቀጫል፣ በቃ ሁሉ ነገሬ ይቀጫጫል። ሲያምራል ያላለ። አዎ እንዲያውም እንደ አንድ ብር ማስታወቂያ ልሰራበት ነው። እና እኔ ሰኒ ላይ ነው ሳቅ የምትለማመደው? እሺ በቃ ተረጋጊ ሰኒ። የምር ምንም አልልሽም። ነይ እንሂድ በቃ። የት ነው የምንሄደው? ወደ ነኪራ እየሄድሽ ነው? አይ አይደለም፣ ሂድ አንተ። ይሄው በእናቴ እምላለሁ ምንም ካላልሽኝ ምንም አልልሽም። ግን አንድ ነገር ካልሽኝ ዋ። ሲጀመር አንተ ማን ያናግራል? ደፋር። ኧረ እባክሽ ደግሞ እንዳትደፊ። ምን አገባ ብትደፋ? ያው ምሳ ማመላለሱ ድካሙ ለኔ ነው። ቆይ እሱ ምን ሆኖ እንደዚህ የሚያደርገው? ቆይ ምንድነው እንደዚህ ያያያዛችሁ? አላቅለትም። ይሄ ጥላቢስ አስደንግጦሽ ነው አይደል? ምን አስደነገጠኝ? ነፍሴን ሰባተኛ ሰማይ ኮንኩ የመለሳት። እሱ እኮ እንደዚህ አይነት ነገር ይወዳል። እኔ ምን አገባኝ ታዲያ? ይሄው እኮ ጾመኛ አስመሰለኝ። ጾመኛ ደግሞ ምንድነው የሚመስለው? ስጋ ያልቆ አልቆ በጥንት ይቀርባ። እንዴ በቃሽ ነው ያልቻልኩ። ወይ ጉድ! እናንተ በእኔ መደንገጥ፣ መሰበር፣ መዋረድ ሳቁ። ምን አለባችሁ? አንቺ በጋት ግሬዳ እንዴት ነው አይበላሽ? አንዶልሽ እንደነሽ ደግሞ ስሚ ይልሽ በይፋ ተቀላቅለናል። አመጹ የምን ይሄ ጠረጴዛ የሚገፋ ቦርጭ ነው ነገር አላችሁም እንዴ? እናንተ አታረጉት ነገራችሁት። ይልሽ ምን መሰለሽ እንዳለመታደል ሆኖ ምሩም ከኔ ጽናትም ከኪራ ምንም ነገር መረበቃችሁ። ለዛ ድሮም የኔ ሰው ሁሉ ውሃ እንደያዘ ስፖንጅ ነው። ነካ ሲደረግ ጉድ ይዘረግፋል። ሲጀመር እኔ ነኝ ጥፋተኛ። ባለትዳርም አላስገብቶ ምን አዘባረቀ? ይኸውልህ በእናትህ ምላል ምንም እንዳትለኝ። እኔ ምንም አላልኩም። ምን አልኩ? ሲጀመር አለቄ ቦርጩ አልኩት አላልኩት ምን አገባ? ምን አለቃሽን ቦርጩ አልችው? አልሰማም ነበር? ኧረ እኔ ቤት አላልኩም ነበር። አውቄ ነው ልቀልድ ብዬ ነው። ሸወድኩክ አይደል? ሸወድሽኝ።
የምሬን እኮ ነው። እንዴት ነው አለቀኝ ቦርጮ ብሎ ስታስቡ? ምን አውቃለሁ፣ ምናልባት አለቃሽን ቦርጮ ብለሽ ነው። እሺ በቃ ቅድም ተስማምታል፣ ምንም ላታናደኝ። እንደሱ መለመን ሳይሻልሽ አይቀርም። ማ እኔ ሰኒ ነኝ ምለምን? ስፈልግ ለምን በሙንታርቦ የፈለከውን እየዞርክ አታወራም? እኔ ሰኒ አይሞቀኝ አይበርደኝ። ተይ፣ እቺ ድንፋታ ለአንቺ ጥሩ አትሆንልሽም። ኧረ እባክህ ማን ነኝ ብለህ ነው የምታስበው? የኮሰረት ጓደኛ ነው። እላይ ላይ ኮሰረት ይብቀልብሽ። ከዛ ወጡስ ልጨምሪ ነው? በእናትህ ሂድ በቃ። እኔ እኮ መጀመሪያም ነግሬሽ ነበረ፣ ገና አትሰሚም። እሺ አሁን ሰኒ ምንድን ነው የሚሻልሽ? አሁንስ በራሴ አፈርኩ። አይ እኔም እኮ መቆየት እፈልግ ነበር ልጄ። ግን ከብቶቼስ? ነው ግን አባዬ ቢያንስ አንድ ቀን ቆይ ስወድ። አይ አንድ ቀን እያልሽ እኮ ይሄው ሳምንት ቆየ። ጋሼ አስፈላጊ ከሆነ እኮ እርሶ እስከሚሄዱ ድረስ ከብቶቹን የሚንከባከቡት ሰው መቅጠር ይችላል። ስላሰባችሁልኝ አመሰግናለሁ። ግን ልሂድ ልጆቼ፣ ይበቃኛል። ሄሎ ናውማ፣ እንዴት ነህ? መቼ? ዛሬ? እሳቸውማ ካልሄድኩ እያሉ ነበር። በቃ እስኪ እሺ እንመጣለን። እሺ። እና እዚህ አስተናግደውኛል ነበር ደግሞ ቤታቸው እንደገና ማስጨነቅ። አይ አረጋሽ እንደሱ አይበሉ። እርሶ እኮ ለእኛ መካሪ አባታችን ነው። ለዛ ነው እንደው ልፉ ቢላቸው እንጂ እኔ እንደው ምግብ እምቢ ብሎኛል። አመሰግናለሁ ልጆቼ፣ ለእኔ እንዳሰባችሁልኝ ለእናንተም እግዚአብሔር ያስብላችሁ። አሚን አባ። ለአንተ ምንም ባደርግ ሲያንስብ ነው። እሺ። አይ መባረቅ፣ 50 ቢወለድ 50 ነው ጉዱ፣ የተባረከ ይበቃል አንዱ ተባለ። ይሄ ደግሞ ለእንዳንቺ ያለ አይነቷ ሰው ነው። አራት አስቀኑኝ እንዴ! እኔም አባቴ ልጥራው እንዴ? አይ ልጄ፣ መወለድ እኮ ቋንቋ ነው። አንተ ባትሆን ማን የሰራተኛን አባት ይቀበላል? ሚስጥሯን ሸፍነ ገመኗ ከታቸዋ አንተ አይደለ? የት ይገኛል እንዳንተ ያለ ሰው? ያው ፈጣሪ ለእኔ ብሎ ደጅ ድረስ አመጣት። ደጅ ብታገኛትም በቃል አትወስዳትም። እኔ ያሰግድ ባህሌን አለቅም። እሺ አረጋሼ፣ እንደሱ አይደለም። ሁሉንም በወጉ በባህሉ እናደርገዋለን። ጎሽ ልጄ ተባረክ። በቤተሰብ የተመረቀና የተፈቀደ ትዳር የጸና ነው። ልክ ነህ አባቴ። እውነት ልጆቼ፣ አደራ የተሸከመሽ ማህፀን የጠባችሁ ጡት አይዘነባችሁ። ቤተሰብን አታሳዝኑ። ልክ ነህ አባ። ግን አንተ ምንም ብትበደል ክፉ ከአፍ የሚወጣ አይደለም። ታይ ልጄ፣ ሰው እኮ ነኝ፣ ፍጹም አይደለሁም። ሰውን አለማሳዘን እኮ አይቻልም። እሱማ ጽድቅና ኩነኔ ባይኖር ኖሮ ከክፋት ደግነት ሳይሻል አይቀርም አይደል እንደሚባለው። ልክ ናችሁ ልጆቼ። እንዴ ወዴት ነህ አባ? ልጄ እግሬ የተሳሰረ፣ እስቲ ወጣ ብዬ ልምጣ። እሺ እኔም እከተላለሁ። ጽናቴ ከምንም በላይ ለአባቷ ግልጽ ስለሆነች በጣም ደስ ብሎኛል። የእሷ ደስታ የኔ ደስታ ነውና ባንክ ደስታ ይታወቅ። እናማ እንደዛ ነው ልሻለሁ። እኔ ግን ከስራ ያባርልሻል ብዬ ፈርቼልሽ ነበር። አንዳንዴ እኮ የፈለገ አሰሪሽ ቢጠራሽ የፈለገ ጥፋት ብታጠፊ
ምሳሌ ስራ አሪፍ ከሆነ መቼም አያባሩሽ። ጥፋትማ የሚታለፍ ነገር አይደለም። ያው ካለፈ ደግሞ ስለምትቀራረቡ ነው የሚሆነው። አሁን አለቄ በአግባቡ ስራውን እየሰራሁለት ስለሆነ ነው እንጂ እንደዚህ እያረፈድኩ እሱን እየተሳደብኩኝ እኔም ማባረር የሚያቅተው ይመስልሻል? እሱማ አያቅተውም። ይኸውልሽ ለእኔ የሚከፍለኝ ገንዘብ ነው፣ ለሌላው የሚከፍለው ገንዘብ ነው። ግን ደግሞ ህይወት ላይ መቼም ማትተኪ መሆን መቻል አለብሽ። ያኔ ቢፈልግ ራሱ እኔ ማባረር አይችልም። አንዳንድ የምታወሪያቸው ነገሮች እንደሚያስደነግጡ ታውቂያለሽ? ለምን አላቅም፣ ግን በቃ ቁም ነገሮች ይገርሙኛል። አንቺ ሁሉንም ንቀን እንደማናቅ እንኖራለን እንጂ እኮ ሁሉንም እናውቃለን። እያለፍነው ነው እንጂ። ቢሆንም ግን ማለፍሽ ጥሩ ነገር ነው። አዎ እሱማ ከምንም በላይ የተሻለ ነገር ነው። እሺ አሁን ቁም ነገር አውርተሽ ልትቆዝሚ ነው? ማን ነው የሚቆዝመው? ዛሬም አልቆዝም። ባለፈው ጋሽ ፊት ቆዝመሽ ዛሬም ከቆዘምሽ እች ልጅ ምን ሆና ነው የሚልሽ። እንዳያሳስብሽ፣ እንደ ፋንዲሻ ጥርሴን አቅጥጬ ስስቅ ነው የምውለው። አባ ግን እንዴት ነው ትምህርቴን አቁሜ የምትድረኝ? አይ ልጅ፣ አንቺ እኮ የምትኖሪው የቅድሽን ሳይሆን ፈጣሪ ያለልሽን ነው። ደግሞ ኪሩቤል ጥሩ ልጅ ነው። እሱማ ጥሩ ልጅ ነው። ግን አባ ሰዎች ስላንተ ቢያወሩብስ? ማለቴ ልጁ እማራለሁ ብላ ከተማ ወጥታ አግብታ መጣች ብትባልስ? ደግሞ ትዳር ጸጋ ነው። ምንም ቢሉ ምን ገዶኝ? አትጨነቂ ስለዚህ። ቢሆንም አባ ስንት ትዳር አላገባም ብዬ ገፍቼ እማራለሁ እመረቃለሁ ብዬ። አዎ ልጄ፣ ባህላችን ታውቂዋለሽ። እንደ እናትሽ ምኞት በወግ በማዕረግ ነው የምድርሽ። እሺ አይዞሽ፣ ስለ ሰው ወሬ አታስቢ። ምንም ምን ፈለግክ? እዚህ የረሳሁት ወረቀት ነበር። የምን ወረቀት? ጠረጴዛው ላይ የረሳሁት ወረቀት ነበር። እሺ እኔ ፈልጌ አመጣለሁ። አንተ እዚሁ ጠብቅ። አንተ ሰውዬ መንፈስ ነህ እንዴ? ኧረ አይደለሁም፣ ክቡር የሰው ልጅ ነኝ። እኔ ደግሞ ቆዳ ልበስ ሴጣን ነው የሚታየኝ። እኔ ደግሞ ቆዳ የለበሰ አጥንት ነው የሚታየኝ። የት አለ? እሺ ይኸው ጠረጴዛ። የት አለ ወረቀቱ? የቀለድሽ ነው፣ ደብቀሽብኝ ነው። አምጪው። እኔ አንተን ኮልኮል የምሰበስብ ነው የሚመስልህ? ሰኒ፣ ወረቀቱ ያስፈልገኛል፣ ስጭ። እኔ ጋ የለም። እሺ፣ አሁን በማይቀለድበት ነገር ነው እየቀለድን ያለ ነው ሰኒ። እና የኔ ጨጓራ መቀለጃ ሜዳ ነው። እሺ ምን ልቀጣ? እስኪ ላስብበት። አሃ የፍቅር ጥያቄ እኮ አይደለም ያቀረብኩልሽ። ተረጋጋ። የረጋ ወተት ነው ቅቤ የሚወጣው። እሺ አስቢበት። ቆንጆ ምግብ ሰርተህ ታብለኛለህ። በቃ ጭንቅላትሽ ተጨምቆ ይችን ብቻ ነው የምታስቢው? ጭራሽ ስድብም አለው። እንግዲያውስ ቤቴንም ታጸዳታለህ። አንቺ ደግሞ የስራ ዶክመንቴን እንግዲህ ካልፈለግከው ተው። ምን አይነት ዝርክርክ ባልደረባ እንዳላቸው እነሱም ያውቃሉ። አንዳንዴ ግን እንደ ህፃን ያደርግሻል በል። ምን ነው ተምሬያለሁ ትሌለ? ስታየኝ ምን እመስላለሁ? የታባ እንዳቃጠልከኝ አገኘው።